ይሄ በሶሻል ሚዲያ የታወቀ ነው። አንበሳ ሲለቀቅ ለክብር ነው፣ ገንዘብ አይደለም። አየህ ሰዎች ምን ያህል እያከበሩ እንደሆነ እንድታውቀው ነው። አዲስ ስለሆንክ ለሶሻል ሚዲያ አማራም ስለሆንክ ትንሽ እዚያው ቤተክርስቲያኑ ስለምትደበቁ እንድታውቀው ነው። አንበሳ አንድ ሰው ሲልክ 75,000 ብር ዶላር 80 ነው የሚልከው። ያ ግን ለአንተ ባንክ ቢገባ ብዙ ነው፣ ግን ለክብርህ ስለተፈለገ ነው። በባንክ ደግሞ ይልካሉ። እኔ ቃላት የለኝም እንዲህ ላረጋችሁ ወንድምና እህቶች ቀጥሉ። አሁንም ልቀቁ። ለምን 1 ሚሊዮን ኮይን አይገባም? ልቀቁ። እንመነዝርለታለን ገንዘቡን፣ ኮይኑን በዶላር እኔ ራሱ መነዝርለታለሁ። ራሱ መመንዘሪያ ደግሞ ሌላ መንገድ እንፈልግለታለን። ኮይኑ እንዲመነዘር ቢቀመጥም ይጠቅመዋል። ብዙ ተሰብስቦ በኋላ ቤት ሁሉ ይገዛበታል። ቀጥሉ ጋይስ። ሁላችሁም እስኪ አበባ ያለው አንበሳ ያለው አንበሳ ኮፍያ እስኪ ኮፍያ፣ የቴክሳስ ኮፍያ፣ የምኒልክ ኮፍያ፣ የአፄ ምኒልክ ኮፍያ ሁላችሁ 1100 ሰው ይታየኛል። አማራው እኮ 500 ሰው ቢሆን እስከ 500 ኮፍያ 500 ኮፍያ ፈልጋለሁ። ቴንኪው 500 ኮፍያ ፈልጋለሁ። 500 ኮፍያ። የሚሳደቡትን በብሎክ አባሯቸው። ቴንኪው አመሰግናለሁ። ኮፍያ 500 ኮፍያ ቢያንስ 100 ኮፍያ። የሚሳደቡ ሰዎችን ብሎክ ላርግላችሁ። እነዚህ ናቸው የሚያመለክቱ። ብሪጅስቶን ብሎክ አርጉ። አመሰግናለሁ። ኮፍያ ሁላችሁ የምኒልክ ኮፍያ የአፄ ምኒልክ የንጉሥ ኮፍያ ሸልሙልኝ ሁላችሁ። አመሰግናለሁ። ሸልሙት። ይህን ሰው ማወቅ አለብኝ። ምንም ማድረግ አልችልም። በእውነት ወንድ ነው ሴት ነው አናውቅም። ከዚህ በፊትም እንደዚህ ያደርጋል። ሸልሙታ። ኮፍያ 100 ኮፍያ የምኒልክ ኮፍያ ጋይስ፣ ቴክሳስ ኮፍያ ጎ አዎ ገዳይ እስቲ በለው። ገዳይ በልበሞቴ ይህን አርቲስት እንዴት ትረሱታላችሁ? ጎበዝ አድናቂዎቹ ቀጥሉ። ባንክ አካውንትን ፖስት አድርጊ ብሪጅስቶን። ዛሬ መተዋወቂያ ነው። ቀጣይ በደንብ ነው የምንረዳው። ዘፈን ሰማን ቦምባይ በዚህ ያልጨፈረ አማራ አለ። በሰርግ ላይ ምጣው ደብል ጎጆ እየተባለ ምጣ
አንዴ ኮፍያ ሁላችሁም ኮፍያ ላኩልን አድናቂዎች ሳይ ቴንክ ዩ ጋይስ አመሰግናለሁ 200 ሺህ ኮይን ባንዴ እንሙላው ቀጥሉ ምታው ኮፍያ ደገመው አና ያማራይተን ይሄ ነው አማራልኝ 8 በጣም አመሰግናለሁ ደገመው ማን ነው አታውቁትም እስካሁን ኧረ ሞጣ ይሄን ማንም ያውቀው የለም ይሄ በእውነት ደገመው አምስት አንበሳ አይገርምም ቴንኪው በእውነት ሴትም ወንድ በጣም እናመሰግናለን ወዛችሁ ቅበሩኝ ደገመው ሞጣ ግን ከዚህ ጀርባ አንተ ያለህበት ይመስለኛል እኔ የሆነ ነገርም አለ እየጠረጠርኩ ነው ደገመው 8 ይቀጥላል አይቆምም 8 አይቆምም ሸመን ስልክ ይለኛል ኮፍያ ሌሎቻችሁ ኮፍያ የንጉሱ ኮፍያ አንድ ጊዜ ሁላችሁ ቲክታክ ቀጥሉ የቲክታክ 500 ኮይን ቀጥሉ ጀምሩ እሺ በዚህኛው አካውንት ልሞክር ቆይ እኔ ደግሞ ልሞክር እስኪ ምንድነው ይሄኛው እምቢ ያለው በዚህ ልሞክር ቀጥሉ ግልጥነት እስቲ ሃው መላክ ቴንክ ዩ መላክ አሃው ገዳው ደገመው አራት አንበሳ ነው ኤርትራ ነው ለምንድን ነው ኮፕሊክ ሼር ማታረጉ አሁን ደግሞ ወደ ኮፍያ ጊፍቱን በሉ ገፋ እናድርግ ቀጥሉ ጊፍቱን ገፋ ይበል ጎ
ኦኬ 300 ሺህ እንሙላው። ኮይኑን 300 ሺህ እንሙላው። ሪኮርዱን እየሰበርነው ነው። በወርቁ አንዱ ዓለም ሪኮርዱ ተሰብሯል። ቀጥል 300 ሺህ እንሙላው። ችግር የለውም። እንደ ሄለን ወርቅዬ ማንም አይበላውም። እኔ ያለው ገንዘቡን ራስ ያወጣለታለሁ። የኔም ባንክ አስቀምጬ በኋላ እኔ ደግሞ በብላክ ማርኬት እልክለታለሁ በጥፍ ማለት ማንም አይበላውም። ይሄ እኮ ወንድሜ ነው። አዎ እየመጡ ነው፣ እየገቡ ነው፣ እየመጡ ነው። ሰላም ጤና ይስጥልኝ። እንግዲህ የሞጣ ቀራኔ ፖለቲካል ሳታይር ሾው ከተጀመረ 3-4 ሰዓት አልፎታል። ፖለቲካውን ቀጥቅጠን ወደ አንበሳ ቅጥቀጣ ገብተናል። ወርቁ አንዱ ዓለም እንኳን ደህና መጣ። በድጋሜ አመስግናችሁ ሞጣዬ፣ እኔ አመስግኜ ልውጣ። ሞጣ እኔ እግዚአብሔር ያክብር ወንድሜ። ከፖለቲካ ትንታኔህ እኔ ይችን ቃል ስነግርህ ቀጥታ የፖለቲካ ትንታኔን ትተህ ወደ ወርቁ ነው የገባህልኝ። እነሱ ጋር ነበርኩኝና እኔ ቀጥታ ሞጣ ጋር ሄዳለሁ ያልኳቸውና እግዚአብሔር ያክብርህ፣ ክበርልኝ። በጣም ነው የማመሰግነው ወንድሜ። ሸማለባሽ እግዚአብሔር ያክብራችሁ ሁላችሁንም። እንደዛ ደስ ብሎኛል፣ አያውቅም። በጣም ደስ ብሎኛል ጓደኛዬ ወንድሜ ወርቁ፣ እንኳን ደስ አለህ። እንግዲህ እንኳን አብሮ ደስ አለን ወንድም አለ። እንኳን አብሮ ደስ አለን። አየህ ዘፈንህን የአገሯ ያው አማራዎች ትውስት አለባቸው። ይቺ ልጅ እንግዲህ አሜሪካን ሀገር የተማረች፣ አሜሪካን ሀገር ዲግሪዋን የያዘች፣ አሜሪካን ሀገር የከበረች ቆንጆ አማራ ሴት ነች። የሚገርም ግን የአንተን ዘፈኖች ሰምታ እዚህ ያደገች አማርኛ እኳ በስንጣጣ በአመት ብዛት የለመደች ናት። ይህን ሁሉ ጊፍት ምልክል በጣም ደስ ብላት ማለት ነው። ዘፈኖችን እየሰማች ማለት ነው። እና በጣም ኤልሲ በጣም ትልቅ ሰው ነሽ። በጣም እንደ ትልቅ ነው የምታስበው። ይሄ ነው እንወድሻለን፣ እናመሰግንሻለን። በሉ ሁላችሁም እንግዲህ እያመሰገነ ነው። አካውንቱን ልድገምላችሁ። ገንዘብ የምታስገቡ ሰዎች ኢንአክቲቭ ነው ይላል ተብሏል። ነገ እባክህ ሲነጋ ንግድ ባንክ ሂደህ በግልጽ ነግረህ ይሄ ተቆርጦም ስለሚለቀቅ አሳይታቸው እባካችሁ ወገኖቼ ሊረዱኝ ነው ችግር ላይ ነው ያለው ብለህ ከባንኩ ጋር እንዲያገናኙት በሜሴጅ እንዲመጣልህ ቴክስት ሜሴጅ። ልጄ የተማረች ይመስለኛል። ተምራለች። አዎ በጣም ጥሩ። ማን ነው ስምሽ? ነይ እስኪ ወደዚህ። አይ ሰላም ሞጣ። ፍርቱና ወርቁ እባላለሁ። እንዴ ይሄ ስም ከየት መጣ ደግሞ? ፍርቱና እንግዲህ ፍርቱና ያው አበበችን ብትለኝ ደስ ይለኛል። ፍርቱና አበበች። እናትሽ አሉ? አይ እናቴ አለች፣ ግን ልጅ ሕፃን ልጅ ስላለ እዛ ነች። ይቅርታ ሞጣዬ። አይ በቃ ሰላም እንበላቸው በሚል ነው። እሺ የደማ እንደነ ጀነራል በላይ አስጨናቂ የተባሉ አማራዎች እጃችንን ለሻቢያና ወያኔ አንሰጥም ብለው ይሄ ወርቁ ፊታችን ላይ ያለ ቀይ ባህር ላይ የተሰዉ ናቸው። ያነበብኩት ታዲያ። ስለዚህ ወርቁ ይችን ሀገር በማገልገሉ ብቻ ዛሬ ነው እንግዲህ ይህን ታሪክ የምንሰማው። እኔ ወርቁ ወታደር ለመሆኑ አላውቅም ነበር። ተመልከቱ እንግዲህ የቀድሞው የደርግ መንግስት አባላት የጦር አባላት ማለት ኢትዮጵያዊ ናቸው። የደርግ ሊባሉ አይችልም። የመንግስት ሳይሆን የህዝብ መከላከያ ሰራዊት እውነተኛ የነበሩ ናቸው።
እነዚህ በጣም በዚህ ብቻ ልንረዳው ይገባል። ኢትዮጵያኖች ያችን ሀገር የታገለላት የቆሰለላት የደማላት ወንድማችን ነው ማለት ነው። በዚያ ላይ አርቲስት ነው። በዚያ ላይ ልጆች አፍርቷል። ደስ የሚል ቤተሰብ አፍርቷል። ቆንጅዬ ልጅ ደግሞ የምታዩት 16 ዓመት ቆንጆዎች አሉኝ። ሁለት እሷ ጋር ነው 3 ነው የወለድኩት። በፊት እንግዲህ ከውትድርና መጥቷ አንድ የወለዳት ልጅ አለች። ያው እሱ ጋር ያሳድጋትም አድጋ ራሷን ችላለች። እነዚህ ግን 3 ናቸው። ፍርቱናና 2 ወንዶች አሉኝ። እንግዲህ የተገናኛችሁ ግን አንቺን የመሰለ ቆንጆ ወርቁ ከየት አገኘሽ? ቁንጅና በእርግጥ እኔና ፍርቱና እንግዲህ በፎቶ ብልክልህ አንድ ነን። አንድ ናችሁ እያየሁ ነው። በጣም ቆንጆ ነሽ። ወርቁ ከየት አገኘሽ? የት ተገናኛችሁ? አዲስ አበባ ነው ለቀም ያደረገኝ። አሃ ሲሸልል ሰምተሽ ነው? ሲሸልል ሰምተሽ ነው? እንደው እኔም ወድ ነበር ወደዛ ጠጋ ስል ተማሪ ነበርኩ። ልጅ ነኝ እኔ። በጣም የሞተን የሚያነቃንቀው ሲሸልል ሲፎክር የእድሜ ጋፕ አለን። ግን የ8ኛ ክፍል ተማሪ ሆኜ በቃ በመከተል 9ኛ ክፍል ተማሪ እያለሁ አገባሁት ቀረ። አይ ይገባል። ቆንጆ እኮ ነው። ወርቁ እኮ ደግሞ በጣም ቆንጆ ነው። በጣም ቆንጆ ነው። በጣም ነው የሚያምረው። የዛሬውን ሱሉልታ እንደውም ሲመጣ እችን ሴቷንና እሱን ሲመጡ እንዴት አይነት ፈረንጅ ሰው እዚህ መጣ ይሉ ነበረ። እንግዲህ ያው ኑሮም ሁሉ ይረው እንጂ በጣም ነው ቀይ ነበረ። ምን አይነት ሰው መጣ? እችን ራሱ በጣም ነጭ ነው። የሚገርምሽ እችን ራሱ ይዤ ስመጣ እሷ አልወለደቻትም፣ ሞግዚቷ ናት ሁሉ ይሉ ነበር። አየሩም ያው እንግዲህ ሁኔታውም ያኗኗሩም ነገር ነው እንጂ አኗኗሩ ነው። ቱርክ ነበር የሚመስል ወርቁ በጣም ቱርክ ነው የሚመስለው። በጣም ሲጫወት በተለይ ሽለላውን ሲጀምር ወኔውን እንዲህ ሲታጠቅ በጣም የሚገርም ነው። በጣም ይገርማል። እና በጣም ስለመጣህ ወንድማችን በእውነት የተባረከ ቤተሰብ ነው። እንደው አንቺ ራሱ በጣም የተባረክሽ ሰው ነሽ። ይሄ ግልጽ የሆንሽ እህቱ ነሽ። አክብረሽ ያውም እኒን የመሰሉ 3 ልጆች ይችን የመሰለች ብርቱካን የመሰለች ልጅ ማያታችን ራሱ ለእኔ ደስ ይለኛል። ለሌሎቻችሁ ግን የምነግራችሁ ዛሬ ወርቁ ቤቱ ፈርሶበታል። መንግስት ባመጣው እንደ ሁሉም በሱ ብቻ አልመጣም፣ ፈርሷል። ሱሉልታ ነው እየኖረ ያለው በኪራይ ቤት። ዛሬ አርቲስቶች ሂደው መስራት አይችሉ። የቀን ስራ ነው የሚሰራ ብላችሁ አታምኑ። የቀን ስራ እየሰራ ነው ልጆችን እያሳደገ ያለው። ይሄን አርቲስት ይሄንን የሀገር መከላከያ ዘብ የነበር ሰው የመርዳት ኃላፊነት እኛ አማራዎች ብቻ አይደለም፣ ኢትዮጵያኖችም አዲስ አበባዎች አለባችሁ። ይሄ ጀግና ነው። የዳር ድንበር ጠባቂ የነበር ነው። አሁን ደግሞ በባህላዊ ውዝዋዜው በሽለላው በፉከራው ስትሰሙ ደግሞ በጣም የሚገርም ነው። እስቲ አካውንቱ ልንገራችሁ። ጻፉ፣ የምትጽፉ ሰዎች አማራዎች፣ አጭበርባሪዎችን አላልኩም። 1000 ማስታወሻ ያዙ። አሁኑ ነው $100 ታየን አመስግነው። $100 አሁን አስገባለሁ ብሏል። $100 ማለት ነው 15,000 ብር ማለት ነው። በጣም አመሰግናለሁ ወንድም ታየ። እንግዲህ ታየም በራሱ ጊዜ እንትን ነው፣ ሯጭ ነው፣ በጣም ስፖርተኛ ነው፣ አትሌት ነው፣ ትልቅ ሰው ነው። ዝም ብሎ ቀላል ሰው አይደለም። ታየም እዚህ ጋር የተቀመጠው እንዳንተ ሌጀንድ ነው። እኛ አማራ አለመታደር ማንረባ ሆነን ነው እንጂ ራሳችን ስለምናናቅ መናናቅ ነው እንጂ ኦሮሞና ትግሬዎች ቢሆኑ ግን ያከብራሉ። ታየ ራሱ እዚህ ጋር ያለው ወጣት ያውም ወያኔን በዚያ ጊዜ እጁን እንዲተቃውሞ ተጣምሮ ይቅርብኝ $1,000,000 ብሎ የቀረ የአማራ ልጅ ነው። ስለዚህ ታየም ትልቅ ወንድም ነው። እዚህ ጋር ያለው አትሌት ነው፣ ሯጭ ነው፣ የወርቅ ሜዳሊስት ነው። ስለዚህ ያው እንደና ኃይሌ ማለት እኮ ነው። ኃይሌን በጣም ይወደዳል። በጣም ዝናው ስለበዛ ነው እንጂ ታየም እንደዚያው መሆን ይችላል። አሽቃባጭ ቢኖረው ሚዲያ ላይ ሽፋን ቢያገኝ እንደ ኦሮሞ ጊዜ ቢረዳ ኖሮ እሱ ነው ቀድሞ ተቃውሞ የወጣና ታየም በጣም አመሰግናለሁ። ታየ $100 ብለዋል። እንግዲህ አካውንት ውሰዱ፣ ከታየ ጀምሮ አካውንት ውሰዱ። ልንገራችሁ 15,000 ብር በኢትዮጵያ አስገባላለሁ። አይሻልም ወርቁዬ? ትክክል። አመሰግናለሁ ወንድም። እግዚአብሔር ይስጥህ ታየ። በእውነቱ የልጆች አባት እንደዚሁ
ወደ አንተም ወደ ዝናህ ወደ መሮጥ እንድትመለስ እግዚአብሔር ይርዳ። ጽኑሁን አንተም ታየም አያለው አንዳንዴ ወጣ ገባ ትላለህ። ማንንም አትስማ። ፖለቲካም ቢሆን መቀጠል ትችላለህ። ለህዝብ ነው ሁሉ የምትጮህ አይቻለሁ። ስለዚህ ታየንም ማድነቅ ያስፈልጋል። የመጀመሪያው ከአርቲስቶች ቀድሞ ከሯጮች ቀድሞ እጁን አጣምሮ ቲፒኤልኤፍ መውደቅ አለበት አማራና ኢትዮጵያ ህዝብ ገሏል ብሎ የቀረ አንዱ እንደ ትልቅ ፖለቲከኛ የምመለከተው ሳይረዳ ቀርቶ እንደውም እሱን እያነሳው እዚህ ቤት ሁላችሁ ታውቃላችሁ። ሳላውቀው ታየ የሚባል ሳሰጡ ለኦሮሞ ሰጣችሁ ባለፈው ፋኖ ይውደማል እያልኩል ነበር። ይሄ እኮ ወደ ፖለቲካ እንዳይመጣ ነው። ስለዚህ 15,000 ብር ብሏል ታየ ወንድማችን፣ አመሰግናለሁ። እንዲሁም ምስጌ በጣም እንወዳለን። ምስጌም መረዳት አለበት። ምስጌም የዚህ አይነት ኑሮ ነው የሚኖረው። ቀጣይ እንረዳዋለን። አርቲስት ወርቁ አንዱዓለም ግን ዛሬ ምንድነው መቀራረቢያ መተዋወቂያ ነው። ቀጣይ ባንኩን በሌላ ሰው አስሞክሮ በደንብ ወደ ስልክ መምጣቱን በደንብ ያዘጋጀውና ከነገ ጀምሮ የኢትዮጵያም ሰው ሳይተኛ እኛም ቀን ምሳ ላይ በኢትዮጵያ ከምሽቱ 2 ሰዓት ይመጣል። በደንብ አድርገን እንደ ስም የዘመረ እናስረዳዋለን። በተከታታይ ይረዳል። አሁን የምትረዱ ሰዎች አንድ ቁጥር የምታሳዩኝ ይኸው እየሰጧችሁ ነው። ግቡና ይሄን ያህል ገንዘብ አሁኑኑ አስገቡለት። እሺ ላምብ አካውንቱን 1000 የኢትዮጵያ ንግድ ባንክ ነው። አክቲቭ አይደለም እያሉ ነው አቶ ወርቁ። ምናልባት ሂዳችሁ አስተካክሉት። ጧት አስተካክለዋለሁ። ጎበዝ 104799 23788 104799 ጻፉት 23788 አክቲቭ ነው አለ መይሰው 104799 23788 አርቲስት ወርቁ አንዱዓለም ነው። እናመሰግናለን። ቢኬ ቀጥል። መጣው በላይነህ እንደ ቀጥል። ወርቁ ቅድም እንዳልኩ በውስጥ ጽፍልሃለሁ፣ ስልኬን አስገባልሃለሁ። ያው በርታ። እሺ አባቴ፣ እሺ አመሰግናለሁ። ኑርልኝ ወንድም አለ ኑርልኝ። የለውም ያው ወጪ ስለበዛ ነው እንጂ አንተ ይሄን ማዳድ ይሄም ቅድም ነግሬህ በቂ ነው ተበቂ በላይ አለው። ችግር የለውም። ያው በምንችለው ችግር የለውም። ይሄን ያህል እንደዚህ እንትን የምትልበት አይኖርም። ያው ስልክ ስለምንቀያየር ችግር የለውም። እታዘዛለሁ ወንድም አለ። እሺ አባቴ አመሰግናለሁ። መግባት የምትፈልጉ መስጠት የምትፈልጉ ቃል መግባት የምትፈልጉ ማስገባት እንችላለን። አንድ ቁጥር ጻፉ። ቢኬ መናገር አልቻለም መሰለኝ። ቤገምድር ቀጥል። ቤገምድር ሞጣ ምናልባት መስጠት የሚሞክሩ ናቸው መሰለኝ። ቃል አንዳንድ ነው እያስገባ ያለው እኮ እያስገባቸው ያለው ለዚህ ነው። ቢኬን እናስወርደው። ቅድምም አልተናገረም፣ አሁንም አይናገርም። ለምን እንደሆነ አይገባኝም። ሌላ ሰው አስገባለ። ቤገምድር ቀጥል። ሚውትን አንሳ። ቤገምድር አለሙ ቀጥል። ሰላም ጤና ይስጥልኝ። እንደና ሰላም ጤና ይስጥልኝ ወንድሜ ቀጥል። እግዚአብሔር ይመስገን። አስገባለት ነበር አሁን 10,000 ብር በኢትዮጵያ 10,000 ብር አካውንቱ አክቲቭ አይደለም። ታው እንጂ የባለቤቱ ይኖር እንዴ? ምናልባት እንዳስተያየ አካውንት ነው የሚል አክቲቭ አላስደርጎትም። ዳሽን ነው የምጠቀመው እኔ። ኦኬ ዳሽን እስኪ ንገሪ ለጊዜው። የራሱ አለው ዳሽንማ የራሱም አለው። አዲስ ነው እንደው። እስኪ ዳሽንን አምጡት። ዳሽንን ንገሩ። ጻፍልን። የዳሽንን አንብቡልን። አይ ንግድ ባንክ ነው ብዙ ሰው የሚጠቀም። የንግድ ባንኩን ነገ ማስተካከል አለባቸው። ወይ አዲስ ክፈት። አዲስ የልጅ የላትም ጋሽ ወርቁ ወርቁ የልጅ ሊኖራት አይችልም። የላትም 52 ስንት 52 52 55 55 84 84 55 55 07
07 011 011 በራሱ ነው። አዎ ይሄ ራሱ ነው። አሁን የከፈተው ሰሞኑን የከፈተው ይሄ። ኦኬ በጣም ጥሩ አለሙ። እስኪ ይሄን ሞክሩት 52 55 84 55 07 011 ልክ ነው። አለሙ እየሞከረው ነው እየሄደ ለመስጠት። በጣም ጥሩ አንድ ቁጥር አሳዩ ለመርዳት የምትሞክሩ። መቼም ይሄ ትልቅ አርቲስት ነው። በሱ ዘፈን ያልጨፈረ በሱ ሽለላ አቀራርቶ ጥይት ያልተኮሰ ያልተዋጋ አማራ የለም። ስለዚህ አርቲስት ወርቁ በመካከላችን እያያችሁት ነው። የቀን ስራ ነው እየሰራው ተብሎ ሰምቼ ነው። በጣም አዝኜ ባስቸኳይ አስገባ። አክቲቭ ነው አስገብቻለሁ። 10,000 ብር አስገብቻለሁ። 10,000 ብር አስገብቷል። እናመሰግናለን። እግዚአብሔር ቴንኪው አለሙ በጣም እናመሰግናለን። በጣም ሌሎቻችሁም ይሄን ተጠቀሙ። እናስገባቸዋለን። ጎበዝ ወርቁን የማያውቅ ሰው የለም። አቡበከርን የማያውቅ ሰው የለም። ምስጌን የማያውቅ ሰው የለም። እነዚህ መረዳት አለባቸው። ወሎም ውስጥ አሉ፣ ብዙ ናቸው ወጣቶች ሁሉ ዛሬ በጣም ችግር ላይ ናቸው። እርዷቸው። ሙሉ ጎጃም ሰላም 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 ሰላም። ቀጥይ። እኔ ዱባይ ነኝ ያለሁት። በኢትዮጵያ 20,000 ብር 20,000 ብር 20,000 ብር ሙሉ ጎጃም 20,000 ብር ከዱባይ አሁን ነው የምታስገቢለት? አይ ነገ ነው። ምክንያቱም ይዘሻል አካውንቱን ከዚህ ጋር ይዛለሁ ነው ያዣ ይዛለሁ። እሺ ስጠኝ። ዳሸን ባንክ ነው 52 አለ እዚህ ጋር ወጣት ትንሽ ታደርገዋለሁ። ኖ የስህተት እንዳይሆን ላምብልት 52 55 84 55 07 011 ነው። ደግመዋለሁ 52 55 84 55 07 011 ወርቁ አንዱ አለም ነው። 20,000 ብር እናመሰግናለን። ሙሉ ጎጃም በቃ አለማየሁ አጥናፉ። አቤት አቤት ቃጥል ወንድሜ ሰላም ሰላም፣ እንዴት ናችሁ? ቃጥል። በመጀመሪያ ወርቁን በማግኘቴ በጣም ደስ ብሎኛል። እጅግ በጣም ደስ ብሎኛል። ያው እሱ ሙዚቃ በጣም ብዙ ትዝታዎች አሉ። ያው ከሀገር ውስጥ ነው። 7,000 ብር ከሀገር ውስጥ ወስዳላችሁ። እናመሰግናለን። አካውንቱን ወስዳል ወንድማችን። 7,000 ሀገር ቤት ነው። ተመልከቱ። ስራዎች አሉብኝ መይሳው የሚለው የሚጽፈው አካውንት የአርቲስት ወርቁ አንዱ አለም ነው። ቤተሰቡን እንርዳ። በቀን ስራ አንድ ትልቅ አርቲስት እንጨት ምንድነው ድንጋይ ሲሸከም ማየት እኔ አልፈልግም። ባይዘው በሙያው መቀጠል አለበት። የቆዩትን ሪሚክስ እያደረገ እንደገና ገና ያስደምመናል። ገና ሽለላዎች እንሞርደዋለን። ሲበላ ሲጠጣ ሲለብስ ችግሩ ሲቀለው ዘና ሲል ስፖርት መሮጥ ዱብ ሲጀምር ድምፁ ሁሉ ይመጣል። ያኔ ደግሞ ገና ህዝቡን የሚያስነሳ ሽለላ ይሸለላል ብዬ አምናለሁ። ያሳምነው ግልገል ሰላም ሞጣ እንዴት ናችሁ? እንኳን ደህና መጣ። ቀጥል። በኢትዮጵያ 20,000 ብር ያስገባለሁ። ዋው! የት ነው የምትኖረው? እናመሰግናለን። ሀገር ውስጥ ነህ? ዱባይ ዱባዮችማ የታወቁ ናቸው። ዱባይ የታወቁ ናቸው። 20,000 ብር በኢትዮጵያ ወስዳለ አካውንቱን። አዎ 70,000 ብር ደስ እያለ ነው ወርቁ። ያው በጣም ደስ እያለኝ ነው። ወገን አለ። እኔ አማራን አልረሳም። በጣም ወገን እንዳለ ማመን አለበት። ወገን እንዳለ ማመን አለባችሁ። ያንተ ይሄ ስራ
ለሌላው አማራ ትምህርት ይሆን ዘንድ ነው ይሄን ማረገው። ልክ ነው። ያሳምነው ግልገል 20 ሺህ ነው ያልከኝ፣ አካውንት ወስዳል? አዎ ወስጃለሁኝ። አዋሽ ባንክ ነው ወስጃለሁ። ዳሸን ባንክ። ኦኬ ሀብታሙ ሰላም። የማታወሩ ሰዎች ሚውት አድርጉልኝ። ሀብታሙ ታፈሰ ቀጥል። ሀብታሙ ከታፈሰ የማይናገሩትን አውርዷቸው፣ በፍጥነት አውርዷቸው። ሀብታሙ ወይ ሰላም ጤና ይስጥልን። ታፈሰ ሰላም። ከረናል እንግዲህ አማራ ይቀጥላል። ተረጋጉ፣ ችግር የለውም። ይሄ በጣም ሌጀንድ ሰው ስለሆነ ይገባዋል። ታፈሰ ሰላም። ይገባል። እኔ ከአሰላ ነው 15,000 ብር ከሀገር ውስጥ። ዋው 15,000 ብር። የወርቁ አድናቂ ነህ? አዎ በጣም ባሰላ 15,000 ብር። እንደዚህ የተደረጉ የዝነኛ አርቲስቶችን በጣም ባህላችንን ውብ ባህላችንን ሽለላው ፉከራውን ለዓለም የናኙ ገና እየጎረጎርን እያመጣ እናቀርባቸዋለን። መረዳት አለባቸው። ሀብታም መሆን አለባቸው። መነገድ አለባቸው። ቤት መስራት አለባቸው። ልጆቻቸውን ትልቅ ቦታ ማረስ አለባቸው። ታፈሰ በጣም አመሰግናለሁ። ናቲ ሰላም ቀጥል ወንድሜ። እኔ እንግዲህ ለጊዜው 30 ሺህ ብር አስገባለታለሁ። በሚቀጥለው ይመለሳል ብላል። በዛ ጊዜ ከሰታለሁ። ነገ አስገባለታለሁ 30 ሺህ ብር። የት ነው የምትኖረው? ፈረንሳይ ነው የምኖረው። ኦኬ። በምንድን ነው የምታስገባ? በዳሸን ባንክ ነው? በዳሽ ነው አስገባዋለሁ። 011 መጨረሻ። አዎ እንግዲህ ከፈረንሳይ ወንድምህ ናት 30 ሺህ ብር። በሚቀጥለውም ሁለተኛ ፕሮግራም አለ ብላል። በዛን ሰዓትም እንግዲህ እንዴ በትክክል የት ይቀራል? ቢቻል ከዚህ በላይ ካልሆነ በጣም ደስ ይላል። እዚህ ቤት መንግስትን የገባው አይገለጽም። አማራ ነው። ዝም ብለህ መመልከት ነው። ኦኬ አማራ እንደዚህ ነዋ። ዝም ብሎ እኮ አይደለም። ትክክለኛ አማራ እኮ እንደዚህ ናቸው። ዝም ብሎ አይደለም። መንግስትማ ገንዘብ የለውም ይዘርፋል እንጂ ምን ገንዘብ አለ? ተረባርበን ሞጣዬ እንግዲህ የሆነ አንድ ጠብ የሚል ነገር ማድረግ አለብን። ሁላችንም መረባረብ አለብን። አንድ ሰው አለው። ሁላችንም የምንችለውን አድርገን የሆነ ቦታ የሆነ ነገር ላይ ማድረስ አለብን። በትክክል እስቲ ክፈትለት። ለዚህ አሁን ለአንበሳ ለሚዋርደው የሚፈልገውን ሙዚቃ ነው። ሰላም አቡሽ፣ ሰላም ደስ የሚል ልጅ ነው። ቆንጆዬ ናቸው ጠቅላላ። በጣም ቆንጆ ናቸው። ናበለው ዳሞተን የማይፈራሞት በለው ሰውየው ነበር። ወርቁ ነው። ዝም ብሎ እንዳይመስላችሁ። ወርቁ አንዱ ዓለም ነው። እርዱት፣ እንርዳው፣ ሰው እናርገው። ከዚያ ቀን ስራ መውጣት አለበት። እኛ እያለን አማራ ምን ነካችሁ? ሁላችሁም እርዱ። አንድ ቁጥር አሳዩኝ ላስገባችሁ።
በጣም አመሰግናለሁ። ይላል እንግዲህ አማራይቱ ልጅ ነው ማርያም ይላል እንግዲህ ናበለው ወጃሞ ናበለው ዳሞት ይላል እንግዲህ ናበላ ዳሞት የዳሞት የቋረቱ ልጅ ይላል። በጣም እናመሰግናለን። በየአቅጣጫው እርዳታ የምታደርጉ ሰዎች። አቡሽ ማነው ስምህ? አብርሃም አማረ ስንት ነው? 7 ይሄ ነው። ተመልከቱ። አሁን እነዚህን ልጆች ስታዩ ምን ይሰማቸዋል? አንድ አርቲስት የነበር የቀን ስራ ላይ ወርዶ ቤቱ ፈርሶበት በድኳኑ ስታዩት ይህን የተከበረ ቤተሰብ ደግሞ ምንም ሳይሰማው ሞራሉ ሳይወድቅ የወታደር ስብዕና ስላለው ነው። ባይዘው ከፍ ሲል ደግሞ አማራ ስለሆነ ነው። በዚህ ደረጃ ጠብቆ የሚቀጥል ያውም ዝነኛ አርቲስት ያውም የቀድሞ ሰራዊት የነበር ኢትዮጵያዊ አማራ። ስለዚህ ሲሸልል ሲያጉረመርም የሚያስደነግጥ ሰው የቀን ስራ ድንጋይ ሲሸከም ስናገኘው ምን ተሰማችሁ? የአማራ ሰዎች፣ የአማራ ሀብታሞች ምን ተሰማችሁ? ወድቀናላ። ስለወደቅን እኮ ነው። ስለዚህ ሁላችሁ እስኪ ሌላ ሰው ገብቷል። ሰላም ሀብታሙ መጣል ተደግመ ቀጥል። ቦታ አቤት ሀሳቤን ቀይር ያለው እኔ 60 አድርጌዋለሁ። 60 ሺህ አደረገው። 60 ሺህ አድርጌዋለሁ። ነገ አስገባለታለሁ። በጣም አመሰግናለሁ። ሀሳቤ 60 ሺህ አድርጌዋለሁ። ነገ አስገባለታለሁ። ስክሪንሻት አድርጌ ስገባ አሳያለሁ። ቴንኪው። ይቆጫል። የእኛ ንግግሮች ባይዘው ይቆጫሉ። እናመሰግናለን። የዚህ የወርቁ የምታዩት ችግር የ60 ሚሊዮን አማራ ችግር ነው። በራሳችን ጊዜ ነው የወደቅነው። የዋ በመሆናችን አገር በመውደዳችን ተዋግተን ስልጣን ለሌሎች በመስጠታችን ሃይማኖተኛ በመሆናችን አልጋችን ለቀን በማስተኛታችን እግር አጥበን በማስተኛታችን የምንበላውን ነጥቀው ዛሬ ግን ተጫወቱብን። የዚህ አርቲስት ወንድማችን ውድቀት የመላው አማራ ውድቀት ነው እያስባለሁ። በጣም አመሰግናለሁ። እስኪ የቴክሳስ ኮፍያ ሁላችሁ ጊፍት ላይ ያላችሁ ሊወጣ ስለሆነ በሙሉ ላኩ። ሌላው ዳሸን ባንክ ደግሞ አለው 52 5584 5507 011 እግዚአብሔር ይስጥልኝ። የሰጠ ይሰጠዋል ይላል መጽሐፍ ቅዱስ። ስጡ ይሰጣቸዋል ነው። እውነቱን ለመናገር ነገ ጥለነው ነው የምንሞተው። ከኔ ጀምሮ አመሰግናለሁ። በጣም አመሰግናለሁ። 8 ማርኬት ኤልሲ ይላልኝ የአማራዊት ልጅ ይላልኝ። አንበሳ በአንበሳ ነው ያደረገው። በጣም እውነት እናመሰግናለን። በጣም እናመሰግናለን። ተባሽሮ አንድ የሚወረውረው ታረጋዋ ሊቆይና ድርጋማው ሊቆይና ይላል። የቸገረዎች ሰው ብዙ ነገር ያየ ብዙ ነገር የቅምጥል ኑሮ ያየ ዝነኛ ሰው ወርዶ ስታዩ ጎበዝ ነገ እኔም ወርዳለሁ ብላችሁ አስቡ። ወርቁን የሚያክል ሰው ድንጋይ ሸከማ ላይ ካገኘ ነው ነገኛንም የት ላይ እንደምታገኙን አታውቁ። ስለዚህ ጎበዝ እንረዳዳ ሁላችሁም እንዳንድ አማራ ይሄን ጊዜ ማለፍ አለብን። ደግሞ ህፃናቶችን ያዋቸው እስኪ እንዴት እንደሚያምሩ ሴቷን ህይወት ልጅ ህይወት እስኪ እንዴት እንደምታምር ባለቤቱን ህይወት እስኪ ተመልከቱ። ሲቺ 16 ዓመት ልጅ ቁንጅናዋ፣ ውበቷ፣ አይኗ፣ ከንፈሯ፣ አፍንጫዋ፣ ጥርሷ ጨለማ ስለሆነ እኮ ነውና ካሜራው ርካሽ ስልክ ስለሆነ ነው እንጂ አባቷን ቱርክ ነው የሚመስለው። ባይዘው አሁን ያን የመሰለ ሰው አይታችሁታ እንዴት ነው እንደተቆረ። ኑሮ ነው፣ ሐሳብ ነው፣
ነገ ደግሞ ይፈካል። ዛሬ ፈክቶ ነው የሚያለው። ገና ተዘጋጅቶ ይመጣል። ዛሬ መግባቢያና መተዋወቂያ ነው። በጣም 888 ማርኬት ኤልኤልሲ በጣም የምናከብረው ወንድማችን ወይም እህታችን ብዬ ልበለው። እንግዲህ መንገድ ስላልፈለኩ ነው። አመሰግናለሁ። ሞጣ ከዚህ በፊትም አንተ በምታደርገው በእርዳታ ለማክቤልም ተሳትፌያለሁ። እኔ የምኖረው ኦሮሚያ ክልል አሰላ ነው እና በጣም ደስ ይላል በምታደርገው ነገር። እውነት አድናቂክ ነኝ፣ የወርቁ አድናቂ ነኝ እና እውነት እኔ በጣም ደስ ብሎኛል። ደስ ስላለኝ ነው። ሀገር ውስጥ ነው የምኖረው እና አንተ በምታደርጋቸው እርዳቶች ሁልጊዜ የምሳተፋለሁ፣ ተሳታፊ ነኝ ሀገር ውስጥ ማለት ነው። ነገ አስገብቼ ስክሪንሾት አሳያለሁ። የወርቁ አንዱ አለም እኔ ነገ 15,000 ብር አስገባለሁ። አመሰግናለሁ። አሸናፊ ሰላም፣ አሸናፊ መልካም፣ ቀጥል። መልካም ሚዩትን አንሳ። መልካም ሰላም ወጣ፣ እንዴት ነህ? ሰላም ጤና ይስጥልኝ። እኛ ደህና ያለን እና ሞጣ በምታደርገው አድራጎት በጣም እጅግ እናመሰግናለን። አንተን መከታተል የጀመርኩት ዛሬ አይደለም። ከዚህ ቀደም ላይ ደግሞ እንደዚሁ ማናትሽ አርቲስቷ ከዚህ ቀደም እንደዚሁ ጠላ ቤት ምናምን የምትሸጥ የሆነች አርቲስት ደግሞ እንደዚሁ ስትደግፍ እንደዚሁ ስትከታተል ነበረ እና በዚሁ አጋጣሚ ላይ በጣም እጅግ አድርገን እናመሰግናለን። እንደዚህ ጠፋ ያሉትን አርቲስቶችም ሆነ ሌሎችንም እንደዚሁ በሚዲያ እንደዚህ አቅርበህ የምታደርገውን አድራጎት በጣም እጅግ አድርገን እናመሰግናለን። እና አሁን ወርቁ አይተነው አሁን በዚሁ አጋጣሚ እኔ ማለት የምፈልገው ምንድን ነው የአንተን ሙዚቃዎችን የአንተ የምታደርጋቸውን ከዚህ ቀደም ያደረጋቸውን አድራጎት በጣም እጅግ አድርገን እንወዳቸዋለን። ትዝታ አለብን። በጣም እጅግ አድርገን እናመሰግናለን። ሙዚቃዎች አሁን ላይ ደግሞ እንደዚሁ አሁን በዚሁ እንደዚሁ አሁን የሚያበረታቱ ወንድሞች አሉ፣ ብዙዎች ደግሞ እንደዚህ የሚደግፉ ወንድሞች አሉ። ይህንን ገንዘብ አንተ ለጥቅም አውለህ በራሱ ጊዜ ያደርጋል። እንዲሁ አሁንም ወደዚሁ ወደ ተሻለ ወደ ሙዚቃዎች መጠህ ብታደርግልን እጅግ አድርገን እናመሰግናለን። እኔ ኢትዮጵያ ውስጥ ነው ያለው። በኢትዮጵያ ብር 10,000 ብር አግዛለሁኝ። እንግዲህ ባለኝ አቅም አመሰግናለሁ ወንድሜ ሞጣ፣ በጣም እጅግ አድርገን እናመሰግናለን። ምስጋና አያስፈልገኝም። ምክንያቱም እኔ በአማራ ነው የምሰራው፣ ለራሴ ሰርቼ አላውቅም። የአማራ ጉዳይ የህልውና ትግል ሰላም አስወርዶታል። አንድ ቁጥር አሳዩኝ። መስጠት መናገር የምትፈልጉ አንድ ቁጥር አሳዩኝ፣ አስገባቸዋለሁ። አንድ ቁጥር ጻፉ ለመስጠት ብቻ። ሌላው ግን ገስት ላይ ያላችሁ የማሰጡ ሰዎች ውረዱ፣ የምትሰጡ ሰዎች እዚያው ቆዩ። ገስት ላይ ያላችሁን ደግሞ አስተናግዳለሁ። ሌሎቻችሁ የሰጣችሁ ወይም ቃል የገባችሁ ይኸው ሰው እየጠየቀኝ ስለሆነ ብዙ እህት ወንድሞች አድናቂዎች የመጡ ነው። ውረዱ። የጨረሳችሁ ሰዎች ውረዱልኝ። ሰው ላስገባበት ቦታ የለኝም። አንድ ቁጥር አሳዩ። ዘጉነር ሰላም ጉነርስ ሚዩትን አንሳ። ጉነርስ እባክህ ጉነርስ አውርዱት። ካልተናገረ አውርዱልኝ። ሌሎቻችሁም የሰጣችሁ ውረዱ። ሌላ መርዳት እንዲቻል ቦታ ልቀቁ። ገስት ላይ ያላችሁ የማትረዱ ልቀቁ። የምትረዱ ያው ቆዩ። ማስገባት ጀምራለሁ። ሞታ አሁን ስሬ ፋዘር አባቴም ይኸው ነገ በኢትዮጵያ 10,000 ብር አስገባለታለሁ ብሏል ለወርቁ። በጣም አመሰግናለሁ። የታፈሰ አባቱ እኔም 10,000 ብር አስገባለታለሁ ለዚህ አርቲስት። እንዴት ይወድቃል? ይህን ጀግና የኢትዮጵያ የቀድሞ ጦር አባል የነበር ለሀገሩ የወደቀ የደማ እድሜውን ሙሉ በስራ ለኢትዮጵያኖች የሚጠቅም ስራ ይሰራ ስለሆነ 10,000 ብር እኔም እረዳለሁ። ወደ ስራው ይመለሳል፣ ወደ ማንነቱ ወደሚወደው አርቲስትነቱ ይመለሳል እያሉ ነው ፋዘር። በጣም እናመሰግናለን።